መስዬን እንደዚህ በጣም ያስደነገጣትና ያስገረማት ቁጭ ሳለችበት ያስነሳት ወረቀት ምንድን ይመስላችኋል? ቤተሰብ ምን ይመስላችኋል? ቴዲ እንዳታይ ተብሎ በአደራ እንግዲች ሱሪው ኪስ ውስጥ አስቀምጦት ነበር እና ሄለን እንግዲች አደራ አደራ ይህን ወረቀት ማንበብ ያለብክ እኔ እስር ቤት ተገባሁ ነው ብላ እንግዲች አደራ አስጠንቅቀው ይህን ወረቀት አላየውም ነበር ማለት ነው። ቤሉን እንግዲህ መስዬን እንዲትረዳው ጠይቋን ነበረ። ለዛውም እንግዲህ የድምፅ መቅጃ ቴዲ ኪስ ውስጥ እንድታስቀምጥ እንግዲህ አዟን ነበር ማለት ነው። እዚህ ጋር እንግዲህ ሊዛይን በጣም ደስ ብሏታል። ቤሉን እንግዲህ ያው እንደ እህቴ ብሎ ስለጠራት በጣም ተናዳ ነበር። ግን እስኪ ዛሬ እንኳ እሺ በለኝና ወደ ውጭ ዘኸኝ ውጣና ወክ እናድርግ ብለው እንግዲህ እሺ ብሏት እንደዚህ ፈገግ ብላ እንግዲህ ጨረቃ መስላለች ማለት ነው። ሊዛይን እንግዲህ ያው በጣም ደብሯታል። ምክንያቱም እሷ ናት የምታፈቅረው እንጂ ቤሉን አያፈቅራትም። ቤሉን የሚወደው እንግዲህ ኑኑን ነው። እንግዲህ ኤልሻዳይ ኤልሹ እንግዲህ ያው ድሮውንም አትወዳትም ነበር ኑኑን። እንግዲህ አሁን እንግዲህ ለወንድሜ የምትገቢው አንቺ ነሽ፣ በሁሉም ነገር ተወንድሜ ጎን እንድትሆን የሚፈልገው ለወንድሜ የምትገቢው አንቺ አይነት ሴት ናት ብላ እንግዲህ ሊዛይንን አብራት ስለቆመኝ ሊዛይን በጣም ደስ ብሏታል። ምን ነው እስካሁን ድረስ ከአንቺ ጋር ተግባብቼ ቢሆን እስካሁን ድረስ ምን ነው እንደዛ በጥላቻ ከማይሽ አብሬሽ ቢያንስ ለሱ እንኳ ስል ተስማምቼ ከአንቺ ጋር እስከ ዛሬ ድረስ ተስማምቼ ቢሆን እንግዲህ እያለ ፈገግ እያለ እንግዲህ ደስ ብሏታል። ምክንያቱም ኤልሹኑን ስለማትወዳት ያው እዛ ያሉትን ከእናቷም አጠቃላይ ቤተሰቧን ስለማትወድ እንግዲህ ለወንድሟ አንቺ ነሽ የምትገቢው፣ ወደ ውጭ ይዘሽ ውጪና ጠጡ፣ የሚጠጣ ነገር ጠጡ፣ ራት አንድ ላይ ብሉ፣ ወደ ውጭ የሄዳችሁ ወክ እንዳረጋሉ። ቆይ አንቺ እንዴት እንደዚህ ትፈዣለሽ? እሷ እንኳ በዛ አቅሟ ይኸው እንድትወደው አድርጋለች። በቃ የእሷን ትኩረት ትቶ ወደ አንቺ ትኩረቱን እንዲያደርግ ማድረግ አለብሽ እያለች እንግዲህ በግዴታ ወደ አንቺ መንጣት አለበት መንቀሳቀሽ አለብሽ እያለች እንግዲህ ኤልሹ ጥላቸዋንም በዛው እንትን እያለች መቼም እውነት ኤልሹን ሚስጥር ጠባቂ አግኝታ ሞታ ያው ለቤሉል ተሆነ ሁሉንም ነገር ታደባልቀው ብላ ነው እንጂ እውነት ኤልሹ ሰው መስላታለች ማለት። በእርግጥ አሁን እንኳን እናቷ ጥላት ተሄደ ወደዚህ ያው እየተቀየረኝ ነው በወንድሟም ትግል ማለት ነው። እና እንግዲህ ኤልሹዬ ሊዛይን በጣም ደስ ብሏታል። ሊዛይን እንግዲህ መኮን ጮኻበታለች። ምክንያቱም ለሱ ነበር ያው ፈገግ እያለ የምትናገረው እና እንግዲህ እህት ሆነ ቤት ሰራተኛ ሆና አገኝቼታለሁ ስትለው እንግዲህ እሱ ደግሞ በንዴት ለእናቱ ሲነግራት እናቱ ደግሞ እንግዲህ ሂዳ ተቆጥታትም ያው ጮኻባታለች፣ ተናግራታለች። እንግዲህ በዛ ተናዳ መኮን እንዴት አንተ ቆይ እኔ ብነግርህ ልናትህ እንደዛ ትናገራለህ ብላ ያው ስትናገር መልሶ ደግሞ መኮ እንግዲህ ያው ሊዛይንን ይወዳታል። ያው አልነገራትም እንጂ ጭራሽ ብሎ እንደውም እስኪ ዛሬ ስራ ተለለሽ ወደ ውጭ ወጣ እንበልና ወክ እናድርግ ሲላት አይ እኔ ካንተ ጋር አለችው። አዎ ግን ምን ነው ከኔ ጋር በወጭ ችግር አለው እንዴ ሲላት አይ ችግር የለውም ግን ዛሬ ቀጠሮ አለብኝ ከሌላ ሰው ጋር ወጣለሁ ስትለው እንግዲህ ከማን ጋር ነው የምትወጪው ማለቴ ከማንኛው ሰው ጋር ነው እያለ እንግዲህ ሲላት ብላ እንግዲህ ድንግጥ አንተ ማን ስለሆንክ ነው እኔን የምትጠይቀኝ ብላ ተቆጥታ ሄደ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ ዛሬ በጉጉት ስንጠብቀው ተወዳጁ እንግዳ ድራማ እንግዲህ ተለቋል። ዛሬ እንግዲህ ያው መሲን ያስደነገጣት ነገር ምን ይመስላችኋል? ቤተሰቦች ማለት ነው። እንግዲህ ዛሬ አዳዲስ ነገር አለ ማለት ነው ቤተሰቦቼ። በባለፈው ክፍል እንግዲህ እንዳያችሁት መሲ እንግዲህ ከቤሉል ጋር ቤሉን ያው እንድታግዘው እንትን ብሏን ነበር። እሷም ደግሞ እንደማንም ብዬ ያው ቴዲን እንደማንም ብለሽ ማሳመን አለብሽ ብሎ እንግዲህ ቤሉን እንግዲህ ቴዲን እንዲታግዘው ጠይቋት፣ እሷም ደግሞ ያው በጣም ስለተበሳጨችበት እንግዲህ ያላት አማራጭ ያው ሁሉንም ስሜቷንም ንዴቷንም እንግዲህ ዋጥ አድርጋ ከቴዲ ጋር መመሳሰል ነበር ያለባት እና እንግዲህ መጉዳት አለብኝ እሱም በደንብ አርጌ አስለቅሽ መበቀል አለብኝ ብላ እንግዲህ ተነስታ ቤሉን እንግዲህ ድምፅ መቅጃ
ኪሱ ውስጥ አስቀምጭ ለብሶስ የሚሄደው ብሏት ነበር እና ጃኬቱ ውስጥ ይሄን ድምፅ መቅጃ አስቀምጭ ብሎ ሰጥቷት ነበር። እንግዲህ ከቤሉን ጋር ስታወራ ደርሶባት ነበር። እሷም ቶሎ ስልኩን ዘጋችው። ከማን ጋር የምታወሪው በዚህ ጠዋት ሲላት፣ አይ ከማንም ጋር እያወራሁ አልነበረም ምናምን ስለምነው አታምነኝም እንዲህ ስትለው፣ አምንሻለሁ ምንም ብትይኝ ችግር የለውም ብሎ እንግዲህ እኔ የምልሽ መስዬ ቆይ እናትሽን ደውለሽ ነገርሻቸው ወይስ አልነገርሻቸውም ብሎ እንግዲህ ወይ ቴዲዬ ረስቸው እኮ አልነገርኩትም፣ በቃ አሁን ደውዬ እነግራታለሁ ስትል፣ ቆይ እኔ የምልሽ የሰሞኑ ሁኔታሽ ምንም አላማረኝም፣ እንድንጋባ አትፈልጊም እንዴ? ለምንድን ነው እኔ የማወራሽን ነገር ከቁም ነገር የማታውይው ሲላት፣ እንግዲህ አይ ለዚህ ሳይሆን እረስቸው ነው አልኩህ አይደል እንዲ አሁን ደውዬ እጠይቃታለሁ ስትለው፣ ከኔ ጋር መጋባት አትፈልጊም እንዴ አለ እንግዲህ ማለት ነው። ወረኛ ይህ ሁሉ እኮ የሚያደርገው እንግዲህ ያቺ ውርስ አላት ስላለችው እኮ ነው። መቼም ቴዲ ወይ ቴዲ፣ እኔማ የቴዲ ጉድ ሲጋለጥ ድረስ ነው በቃ በጉጉት እየጠበቅኩ ያለሁት ማለት ነው። እንግዲህ ያቺ ውርስ መሲ ውርስ አላት መሬት ስላችው አሁን ጭራሽ ሊያገባት ፈቃደኛ ሆነ ማለት ነው። እና እንግዲህ እንዲያውም በቃ ተይው እናትሽን እዚህ ቤት ጥሪያቸው ጥሩ እናት እኮ ነው ያሉሽ ብሎ እንግዲህ ጭራሽ ወደ እናቷ ማሽቃበጥ ጀመረ ማለት ነው። እኔ የምልህ ቴዲ አንተ ቤተሰቦች የት ናቸው? ቤተሰቦችህን እንድታስተዋውቀኝ እፈልጋለሁኝ። እናቴ እኮ በቀደም ስጠይቀኝ ዋሽቻታለሁ። አዎ ቤተሰቦቹን አስተዋውቆኛል ብዬ ዋሸሁ ስትለው እንግዲህ ሲያስብ ቆየና እንግዲህ አይ መስዬ እኔ ቤተሰቦች በጣም ሩቅ ናቸው። ሩቅ ሀገር እኮ ስለሆኑ ነው አላላጥም። አይ እኔ እኮ እንድታስተዋውቀኝ እፈልጋለሁኝ። እኔ እናቴን በውሸት አስተዋውቆኛል ብዬ የለ እንደ ምናምን ስትለው፣ አይ ሩቅ ስለሆኑ ነው እንጂ አንድ ቀን መተዋወቅሽ አይቀርም ብሎ እንግዲህ ከልብ ካለቀሱ ባይገድብም ስትለው፣ ምን ማለት ነው ብሎ እንግዲህ አቶ ቴዲ ያው አሁን መስዬ ቴዲን ለመበቀል ስለሆነ ያላት አማራጭ እንግዲህ ማስመሰል ነበረ። ቤሉን እንግዲህ ከአዶኒ ጋር ተስማምተው ደህና እየሄዱ እየሰሩ ነው ያሉት። እንግዲህ ቤሉን እንግዲህ ያለው አማራጭ ያው ለሄለን መታሰር የሚሆነው ብዙ መረጃዎች አሉት፣ ግን ደግሞ ሄለንን ይበልጥ ቅጣቷን እንድታገኝ የሚረዳን ሄለንን ወደ ቤት በማምጣት ነው። ስለዚህ ሄለንን ደውዬ ማውራት አለብኝ ብሎ እንግዲህ ሄለንን ጠርቷት ነበር። ከቴዲ ጋር እንግዲህ ቁጭ ብላ እያወራች ያለ ቴዲ ጋር ሄዳ እንግዲህ ቴዲ የሰጠውህን ወረቀት አላነበብከውም አይደል? አደራህን ተዋጥተሃል አይደል? ብላ አላነበብኩትም። እኔ የምልሽ ቆይ ምንድን ነው ያ ወረቀት? ቆይ ይህን ያክል እንደዚህ ያስጨነቀሽ ስትል፣ አይ ቃል ገብተህልኛል እኮ እስር ቤት ስገባ ብቻ ነው ያንን ወረቀት እንዳታነበው ብዬ ቃል የገባህልኝ ብላ እንግዲህ እሺ እንደው አታስቢ ችግር የለውም እችም አላነበውም ብሎ እንግዲህ ቤሉን እንግዲህ ደውሎ እንድንነጋገር ፈልጌ ነው በአካል እንዳገኝሽ ፈልጋለሁ ብሎ እንግዲህ በአካል ሲያገኛት ወደ ቤት እንድትመለሽ እፈልጋለሁኝ ኤልሹ በጣም ተጎድታለች እና ለኤልሹ ታስፈልጊያታለሽ ሲላት እንግዲህ አይ በጭራሽ ይሄ አንተን ላምነህ አልችልም። እባብ አይደለህ ከበፊትም ጀምረህ የሆነ ጉድጓድ እየቆፈርክልኝ ስለሆነ መንጣት አልችልም፣ ላምነህ አልችልም። እንደዚህ ተሆነ የመጣው ሂድ ስትለው እንግዲህ አይ እኔ ድሮ በሰላም ነው እያወራሁሽ አለሁት። እንዴት መጪ ኤርሽ ተጎድታለች እና ለኤርሽ ምን ነው ዛሬ ካራራከም በኋላ ነው እንዴ እናትሽን እያልክ ተመከርካት በኋላ እኔ ምን ብዬ ነው የመከርኳት? በእኔና በወንድሜ ህይወት ድጋሜ እንዳትደርሽ ከኔና ከወንድሜ ህይወት ውጭልኝ ብላኛለች እኮ ስትለው እንግዲህ እሱም አልሰማም ነበር እና ትንሽ ደንገጥ አለ። ከዛ እንግዲህ ያው እርግጠኛ ነኝ ከ2 ቀን ከ3 ቀን በኋላ አስበሽበት እንደምትደውይልኝ ተስፋ አደርጋለሁ ብሎ እንግዲህ ጥሏት ሄደ። እንግዲህ መሲ ቤት ቁጭ ብላ እንግዲህ የቴዲን የቆሸሹ ልብሶቹን እያገላበጠች ኪሱን ያው ምን እንዳለው እያየች ነበርና ሁሉንም ኪሶች እንግዲህ ስትፈትሽ አላገኘችም። ሶስተኛው ሱሪው ላይ እንግዲህ የሆነ ወረቀት እንግዲህ አገኝታ በጣም ተገርማ እያነበበች፣ ያ ወረቀት እንግዲህ ከማን ቢሆን ጥሩ ነው? ከማን ይመስላችኋል? ከሄለን ሄለን እንግዲህ ለቴዲ በባለፈው ክፍል እያለቀሰች እንግዲህ አደራ 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 ባክህ ብላ
አደራ እባክህ ብላ እንግዲህ ለቴዲ ሰጥታው ነበር የሆነ ወረቀት። ይህንን ወረቀት ቃል ግባልኝ እኔ እስር ቤት ስገባ ብቻ ነው እንዲታነበው የምፈልገው ብላ እንግዲህ እሺ ብሎ እሱም ተስማምቶ ወስዶት ነበር። ዛሬ እንግዲህ ሲያጋልጣቸው ሁለት ወራዶች እንግዲህ መሲ እጅ ጣላቸው ማለት ነው። መሲዬ እንግዲህ ያንን ወረቀት ስታነበው አደራ አደራ ይህንን ስልህ እስከ ዛሬ ድረስ ተወደኛለህ፣ ብዙ ነገሮችን ትልቅ ደረጃም ደርሰናል፣ ብዙ ነገሮችን አድርገህልኛል፣ ሁሌም ከጎኔ ነህ። ግን ደግሞ አንድ ማወቅ ያለብህ ነገር ግዴታ ማወቅ ያለብህ ነገር አለ። ለዚህም ነገር ደግሞ ማወቅህ ግዴታ ነው። ቶማስም ሙቷል ብላ እንግዲህ እዚህ ደረጃም አድርሰኸኛል እና ኤልሹ ልጅህ ነች ብላ እንግዲህ ጉደኝት ሄለን እኔ ድሮም ጠርጥሬ ነበር። ሄለን እንግዲህ ኤልሹ የቴዲ ልጅ እንደሆነ በወረቀት እንግዲህ ደብዳቤውን ጽፋ ሰጥተው ነበረ። ያን ወረቀት እንግዲህ መስዬ ስታነበው በጣም ነበር የደነገጠችው። በጣም ደንግጣለች። እንግዲህ ኤልሹ ያው ቴዲ ማን ነው ቶማስ አባቷ እንዳልሆነ እንግዲህ ያው አታውቅም እስከዛሬ ድረስ ቤሉን እንጂ አስመርምሮ የደረሰበት እሷ የምታውቀው ነገር የላትም ጭራሽ። አሁን እንግዲህ የአባቷ ቴዲ ሆኖ ተገኘ ማለት ነው። እንግዲህ መስዬ በጣም ነው የደነገጠችው። ቁጭ ብላ ያንን ወረቀት ማመን አቅቷት እንግዲህ አይ በህልሜ መሆን አለበት ይሄ ውሸት ነው እያለች እንግዲህ ኤልሹ ልጅ በሆነ ክፍል ላይ ታስታውሱ ከሆነ የመሲ ሽምግልና ለት እንግዲህ ሽምግልናዋን ባፋረሰችባት ሰዓት ቴዲ ምን ብሏት ነበር ለመሲ? የሄለንን ቅስም አጥንቷን መስበር ተፈለግሽ ኤልሹ ልጅሽ አይደለችም በያት፣ እሷ በዚህ ምድር ላይ ያለቻት እሷ ስለሆነ በዛ ነው ልትጎጃት የምትችይው ብሏት ነበር። እንግዲህ እውነት ቴዲ ይሄን ነገር ያውቃል እንዴ ልጁ ኤልሹ እንደሆነች? እኔ በጣም ነው የገረመኝ ማለት ነው። በእርግጥ በፊትም ጀምሮ ኤልሹ ልጁ እንዳልሆነች እናውቃለን ማለት ነው። ግን ዛሬ ያው መቼም እስር ቤት ልገባ ነው ብላ ያው ልጁን ወይ እንዲንከባከብ ወይ ደግሞ አላደል በቃ እና እንግዲህ ቤተሰቦች ኤልሹ የቴዲ ልጅ ሆና በስተመጨረሻ እንግዲህ መስዬ ከተቀመጠችበት እንግዲህ ብድግ ብሎ ያስደነግጣት የኤልሹ አባት አቶ ቴዲ ዞሮ ዞሮ ቴዲ እንደሆነ ያው ተረጋገጠ። እና ቤተሰቦች እንግዲህ በቀጣይ ክፍል የቴዲ ጉድ ተጋልጦ ሄለን እስር ቤት ገብታ እንግዲህ እስከምናይ ድረስ እናያለንም እንጠብቃለን ማለት ነው። ቤተሰቦች ሰብስክራይብ፣ ላይክ፣ ሸር አድርጉልኝ። እስከዛው ድረስ በሌላ ክፍል እስከምንገናኝ ባይ ባይ።